እንደሰነበታችሁ እንድናመሰግነው የፈቀደ እግዚአብሔር የተመሰገነ ይሁን። እንኳን ደስ አላችሁ። ብዙኃን ለይቤሉ መኑ ያርአየነ ሰናይቶ፣ ብዙዎች መልካሙን ማን ያሳየናል ይላሉ። መዝሙር 4 ከቁጥር 6 ጀምሮ ያለው ቃል ነው። መልካሙን ማን ያሳየናል? በጎውን ማን ያሳየናል? የወንጌልን ሰላም ማን ይነግረናል? መልካም አገልግሎትን ማን ያስተምረናል? ፍቅርን፣ አንድነትን፣ ሰላምን፣ ልማትን ማን ያሳየናል የሚሉት ብዙዎች ናቸው ብሎ ቅዱስ ዳዊት ተናግሯል። ብፁዓን አበው ሊቃነ ጳጳሳት፣ ብፁዕ አቡነ መልከጼዴቅ፣ ብፁዕ አቡነ ኤልያስ፣ ብፁዕ አቡነ ገሪማ፣ ብፁዕ አቡነ ኒቆዲሞስ፣ ብፁዕ አቡነ ጢሞቴዎስም እዚሁ እንግዲህ ብዙዎቹ መልካሙን ቃል፣ በጎን ሐሳብ፣ መልካሙን የምስራች ቅዱስ ወንጌልን ቅድም ጀምሮ ነግረውና አስተምረውና አሁንም ደግሞ እናንተ እዚህ መጣችሁ ራሳችሁ ከአባታችሁ ጋር ሆናችሁ የሰራችሁትን ነገር አሳይታችሁናል። ስለዚህ ከዚህ በላይ በጎውን ማን ያሳየናል የሚሉ ካሉ ዳውሮ መጥተው ይዩ። መልካሙን ማን ያሳየናል? የልማቱን ስራ፣ መተባበሩን የመንግስት ኃላፊዎች፣ የቤተ ክርስቲያን አባቶች፣ ህዝብ ከመሪው ጋር አንድ ጋር ሆኖ ሲዘምር፣ ሲሰራ፣ ሲያለማ፣ አንድነትን ሲመሰክር ማየት በዳውሮ በደቡብ አዲስ አይደለምና እንኳን ደስ አላችሁ። ግን በሞቴ በደቡብ ኦሞና ባሪ ዞን ያሉ ቤተሰቦቻችሁ፣ ወንድሞቻችሁ፣ እናቶቻችሁ፣ እህቶቻችሁ በናዎች፣ ማሊዎች፣ አሪዎች፣ ሞርሲዎች፣ ዘርሲዎች፣ ሐመሮች፣ ዳሰነቾች፣ ያንጋቶሞች፣ ቦዲዎች፣ ኤርቦሪዎች ሰላም ብለዋቸዋል። እኔም ሰላማችሁን ወደ እነሱ አስተላልፋለሁ። መልካሙን ማን ያሳየናል የሚሉ ብዙዎች ናቸውና መልካሙን ለማሳየት በጎን ለማሳየት ህብረትን፣ አንድነትን፣ ሰላምን፣ ፍቅርን፣ መከባበርን ማን ያሳየናል ለሚሉ ሁሉ ወደዚህ ብቅ በላቸው። እንኳን ደስ አለን፣ እንኳን ደስ አላችሁ፣ እንኳን አደረሰን። መልካሙን ለማየት ብፁዕ አቡነ ጢሞቴዎስን ዳውሮ መጥቶ ማየት ነው። የብፁዕ አቡነ ጢሞቴዎስ ልጆች ዳውሮዎችን መጥቶ ማየት ነው። የብፁዕ አቡነ ጢሞቴዎስ ጋር አብረው የሚሰሩትን የዳውሮ የመንግስት ኃላፊዎችን ማየት በቂ ነውና እንኳን ደስ አለን፣ እንኳን ደስ አላችሁ። አላረዝምባችሁም። እግዚአብሔር አምላካችን ሁላችንን የሚጠብቀን የብፁዓን አባቶች በረከት ከሁላችን ጋር ይደር። እሱ አባታችን የምንወዳቸው የምናከብራቸው የልማት አባት፣ መንፈሳዊ አባት፣ ገዳማዊ አባት በስራ በመውጣት በመውረድ ከመናገር ይልቅ ሰርቶ በማሳየት የሚያሳዩ ናቸውና መልካሙን ለማየት በብፁዕ አቡነ ጢሞቴዎስ እግር ስር መቀመጥ፣ በብፁዓን አባቶች እግር ስር ተቀምጦ በመስቀሉ መባረክ በቂ ነውና እግዚአብሔር አምላካችን ለብፁዕ አባታችን ዕድሜ ጤና ረጅም የደስታና የሰላም ዘመን ያድልልን። እግዚአብሔር ሁላችንን ይባርከን። እግዚአብሔር ሁላችንን ይጠብቀን። ሰላሙን ያድለን። ሰላሙን ይስጠን። ሀገራችንን ከጥፋት ሕዝቧን ከስደት ይሰውርልን። ሽማግሌዎችን ያኑርልን። በዕድሜ ጤና ያኑርልን። መርቃችሁ ባርካችሁ ሕፃናቱ ወጣቶቹ በእናንተ እግር የሚተኩ ያደርግላችሁ። የመንግስት ኃላፊዎች በስጋም በነፍስም በመንፈስም
የምታስተዳድሩ አባቶች፣ እናቶች፣ እህቶች፣ ወንድሞች የምታስተዳድሩበት ጥበቡን፣ ማስተዋሉን፣ ልቦናውን ያድላችሁ። ብፁዕ ቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ሰው ቅዱስ አባታችን የዳውሮ ሕዝብ የዳውሮና አካባቢው ያላችሁ ሕፃናት፣ ወጣቶች፣ ጎልማሶች፣ አዛውንቶች፣ እናቶች፣ እህቶች፣ ወንድሞች፣ ልጆች እንኳን ደስ አላችሁ፣ እንኳን ደስ አለን ብለዋችኋል። የብፁዕ ቅዱስ አባታችን በረከታቸው ድረስ ይደርብን፣ ለሁላችንም ይደር። ሀገራችንን ከጥፋት ሕዝቧን ከስደት ይሰውርልን። በመከራ በጭንቀት በሕማም በእስር ቤት በረሃብ በችግር ያሉ ወገኖቻችንን ይጎብኝልን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላሙን፣ ፍቅሩን፣ አንድነቱን ያድለን። ሕፃናቱን ያሳድግልን። ወጣቶቹን ከመጥፎ ነገር ይሰውርልን። ወላጆችን በዕድሜ ጤና በሀብተ በረከት ይጠብቅልን። አቡነ ዘበሰማያት አባታችን ሆይ መንግሥተ ሰማያት ርስቶ የበቃና የተዘጋጀን አደርገን ዘንድ ጊዜው ብለን 12 ጊዜ እንጸልይ። ባለፈው ይቅር እንዲለን የመጣውን እንዲጠብቀን ስለ እናቱ በእንተ እግዝእትነ ማርያም ብለን 12 ጊዜ እንጸልይ። በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ እንተ እግዝእትነ ማርያም መሐረነ ክርስቶስ። በእውቀት ያለ እውቀት በስህተት በግድፈት የተሠራውን ኃጢአት ማይሠራ ኃጢአት እግዚአብሔር ይፍታ።